ላለፉት ሁለት ተከታታይ ሳምንታት ስለ አብዲisaa ጀግንነት የሀገር ውስጥ ጋዜጦችና የወዳጅ ሀገር መሪዎች የሰጡትን ምስክርነት ያደመጥን ሲሆን ከዛሬ ጀምሮ ለተከታታይ ሳምንታት ሻምበል ታሪካቸውን ያውጉናል እና እናድምጣቸው። ማጮች እንደምን ከርማችኋል በማለት ፕሮግራሜን ጀምራለሁ። የመጽሐፉ አዘጋጅ ታዋቂው ደራሲ አቶ ማሙድነህ የሻምበል አብዲisaa ታሪክ ከመጀመራቸው በፊት በመጽሐፉ መግቢያ ላይ ታሪኩን እንዲህ በማለት ይጀምራሉ። ተክሳለው የዚህን የጀግና መጽሐፍ ባለኝ አቅም መልክ ባሲዘው በጥቂቱ እኔም በጦር ሜዳ እንደዋልኩኝ በጥቂቱ እንደቆሰልኩኝ በትንሹም እንደታሰርኩኝ ቆጥረዋለሁ ብዬ ተስማሙ። ራሴ ጀግና አይደለሁም እንጂ የጀግኖችን ታሪክ ማንበብ እወዳለሁ። አንድ የዱር አራዊት ተኩሶ ባልገደለው እጄ የዚህን የጀግና ታሪክ ሳዘጋጅ በጣም ባልኮራም ደስ ይለኛል። ተቀምጦ መሞኖጫጨርና በረሃ ለበረሃ ተንከራቶ መዋጋት የተለየ በመሆኑ ከዚህ ቁጭ ብዬ ጻፍኩት። አንድም ቀን አልተዋጋሁም። እንግዲህ ሻምበል ታሪካቸውን ይናገራሉ አንብቡላቸው በማለት የባለ ታሪኩን እውነተኛና አስደናቂ ታሪክ በኢጣሊያ በረሃዎች በሚል አርዕስት ታሪኩን በመጽሐፍ በማዘጋጀት እነሆ ለትውልድ አቆይተውልናል። ታሪኩም ካስደናቂና ካስገራሚነቱ የተነሳ በልብ ወለድ ዓለም እንጂ በእውኑ ዓለም የተፈጸመ አይመስልም። ኢትዮጵያ የጀግኖች ደሃ ለመሆኗን በዚህ መረዳት ይቻላል። ባለ ታሪኩም ታሪካቸውን እንዲህ በማለት ይጀምራሉ። Abdiisaa እባላለሁ። የተወለድኩት በ1911 ዓመተ ምህረት በወለጋ ጠቅላይ ግዛት ውስጥ በነጆ ኪዳነ ምሕረት ቤተክርስቲያን ቀበሌ ነው። በ1918 ዓመተ ምህረት በነጆ ቀበሌ ይገኝ በነበረው በአባ ገብረ ማርያም የግል ትምህርት ቤት ገብቼ የአማርኛ ጽፈትና ንባብ እንዲሁም የቅኔ ትምህርት ተማርኩ። ከዚያም ከ1920 ዓመተ ምህረት ከአንድ የሚስዮን ትምህርት ቤት ገባሁና የእንግሊዘኛ ትምህርቴን ቀጥዬ ሳለ በ1923 ዓመተ ምህረት አባቴ ወደ ነቀምቴ አውራጃ ይዘውኝ ሲሄዱ የጀመርኩት ትምህርት ተቋረጠብኝ። የ12 ዓመት ልጅ እያለሁ አባቴ ከታላቅ ወንድማቸው ጋር በርስት ጉዳይ በነበራቸው ጸብ ምክንያት ወንድማቸውን በጦር ወቅተው ስለገደሉት ተይዘው ነቀምቴ ወይን ቤት እንዲታሰሩ ተደረገ። ይህ አጋጣሚ ከትውልድ ሀገሬ ለመውጣት ምክንያት ከመሆኑም በላይ ለኑሮ ዕድሌ በር ከፋች ሆኗል። አባቴ ታላቅ ወንድማቸውን መግደል እጄን በእጄ እንደተባለው በመሆኑ ያጎቴ ወገኖችም ምንም እንኳን በማማቱ ቢጸጸቱም በድጋሚ የኔን አባት አስገድለው መቅበር አልመረጡም። ስለዚህ ነገር ሳናበዛ ይቅር ለእግዚአብሔር ተባብለን የሟቹ ቤተሰብ ምረናል ሲሉ በማረጋገጥ ነቀምቴ ፍርድ ቤት ተገኝተው ቃላቸውን በጽሑፍ አስፍረው በፊርማቸው አጸኑት። አባቴ ወደ አዲስ አበባ ተላልፎ ስለነበር ፍርድ ቤቱ ይህን የቤተሰቡን መተማመኛ ከሸኝ ደብዳቤ ጋር ወደ አዲስ አበባ የሚልክ መሆኑን ገለጸልን። እኔና እናቴ ቀድመን አዲስ አበባ ለመገኘት አገር ጥለን ቁርበት ጠቅልለን ተነሳን። በእውኔም ማስበው
ሌሊት በህልሜ የማልመው አንድ ነገር ብቻ ነበር። ያንን አባቴን ያንን የሚያፈቅረኝን ያንን ብለየው የሚከፋውን አባቴን ከስር ለማስፈታትና አሁንም አባባ ያልኩ እንድከተለው የላቀ ምኞት ነበርኝ። አዲስ አበባ ስንደርስ ግን ነገሩ ተለውጦ ብርሃኑ ጨለማ ሆነብኝ። ያሰብኩት ከቶ ፍጹም ይደረጋል ያላልኩት ተፈጽሞ አገኘሁት። ለካስ የነቀምቴ ፍርድ ቤት የእርቁን ስምምነት ወደ ጎን በመደበቅ የሟቹ ወገኖች አንታረቅም ብለዋል የሚል ደብዳቤ አስተላልፎ ኖሮ አባቴ መገደሉን ሰማሁ። ይህ ነው ያ ሁሉ ሩጫ፣ ያ ሁሉ ድካም፣ ያ ሁሉ ምኞት፣ ያ ሁሉ ተስፋ ከዚህ ላይ አበቃ። ምንም እንኳን የአባቴ ሐዘን ከልቤ ባይጠፋም የወደፊት ሕይወቴን አቋም መስመር ለማስያዝና ወደ ዕለት ተግባሬ ለመሰማራት በማለት በገነት በተቋቋመው የቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት ለመቀጠር ወሰንኩ። ለግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለማመልከት እድል ስለገጠመኝ ወደዚሁ ትምህርት ቤት ገብቼ እንድማር ሲፈቀድልኝ በባሻ ኤፍሬም በየነ ባልደረባነት ለክቡር ኮሎኔል በላይ ኃይለአብ ተነግሮልኝ ትምህርቴን ጀመርኩ። የመጻፍና የማንበብ የእንግሊዘኛ ቋንቋ የእግረኛ ሰልፍና የከባድ መሳሪያ ተኩስ ትምህርት ቢሰጠኝም የኔ የተለየ ተሰጥኦዬ የከባድ መሳሪያ መፍታትና መግጠም እንዲሁም የልዩ ልዩ መሳሪያዎች ተኩስ ነበር። ይህን ትምህርት እንዳጠናቀቅኩ የአምሳልቅና ማዕረግ ተሰጠኝ። ወዲያው በ1928 ዓ.ም በፋሺስት ኃይል ኢትዮጵያ ስትወረር በወለጋ የገባውን ጠላት ለማጥቃት ሙሉ የገነት ጦር በኮሎኔል በላይ መሪነት ነቀምቴ ወደ ደጃዝማች ሀብተ ማርያም ዘንድ ሲሄድ እኔም ከዘማቹ አንዱ ነበርኩ። ኮራሪው ፋሺስት ጋራ ለሀገራችን ነጻነት አስከፊና ዘግናኝ የሆኑ ጦርነቶች ብናደርግም ቅሉ በስተመጨረሻው በጠላት በመከበባችን ከ3 ሰዓት ያላነሰ ውጊያ ቀጥሎ ከሁለቱም ወገን ከፍ ያለ ጉዳት ከደረሰ በኋላ ጠላት ዙሪያውን ከመክበቡም በላይ የያዘው ስፍራ ለማጥቃት ስላመቸው የኛ ሰራዊት ተበታተነ። እድለኛ የሆነው ሲሰደድ ገሚሱ ከሉል ራስ ምሩና ከኮሎኔል በላይ ጋራ ተማረከ። እኔም በሁለት ጥይት ቆስዬ ስለነበረ ከሌሎች ቁስለኞች ጋር በቃሬዛ ወደ ቦንጋ ተወሰድኩኝ። ከ3 ወር ሕክምና በኋላ ግን እኔና አብረውኝ የነበሩት 40 ወታደሮች ጂማ ወህኒ ቤት አስገቡ። በዚህ ወህኒ ቤት 1 ወር ተኩል እንደቆየን አዲስ አበባ አምጥተውን በመካከለኛ ወረዳ በተለይ ዶሮ ማነቂያ ከተባለው ሰፈር በነበረው ወህኒ ቤት ውስጥ 2 ወር አሰሩንና በኋላም በቁም ስር ለቀቁን በማለት ጀግናው አብዲሳ ጋር ያወጉናል። የታሪካቸውን አስገራሚና አስደናቂ ተከታይ ክፍል በሚቀጥለው ሳምንት ይዤ የምቀርብ ሲሆን የሳምንት ሰው ይበለን በማለት ለዛሬው በዚህ ይሰናበታል። አክባሪያችሁ ደበበ።